እናንተ የማ ደጋፊ ነበራችሁ? እ ማንን እየደገፋችሁ ነበር? እና ምን ተሰማችሁ? እስኪ ሴዶ በመሸነፉ ያው አብዛኛው ሰው አክቹዋሊ የሴዶ ደጋፊ ነው። እኔም በግሌ ፐርሰናሊ የሴዶ ደጋፊ ነኝ። ምክንያቱም ጓደኛዬ ነው። ያው በእርግጥ ያሸንፋል ብዬ ነበር የጠበቅኩት። ከብዙ ሰው ጋርም አስይዣለሁ አስይዤ ነበር እና ተበላው። ያው አክቹዋሊ ብበላም ኢትስ ኖርማል ባይዘዌ ተመችቶኛል። ሴዶ በዚህ ልክ ዲፌንስ ማድረጉ ራሱ ትልቅ ነገር ነው። እግርን ሰብረዋለሁ ብሎት ገብቶ ያው አልሰበረውም። ይሄ ምንድነው የሚያሳየው? የሴዶን ጥንካሬ ነው የሚያሳየው። ኖርማል ሰው መስሎት ነበር ጆኒ እግርን ሰብረዋለሁ እጅን ሰብረዋለሁ ምናምን ብሎ ሲዝት የነበረው ማለት ነው። ጫውታው ጸዴ ነበር። ግን ገና በቃ ልክ ሲይዞ ነው እኔ ለብኝ በቃ ቀጥ ያለችው ሮጦን ያዘው። ምንም ባይዘው ሰከንድ አልፈጀበትም ለመያዝ እና አስቦበት ነው። ያው በመሰንዘር ከሆነ ሴዶ እንደሚመታው ስለሚያውቅ ሮጦ ተንጠለጠለበት። ያው ከያዘው በኋላ ጀለስ ጁጁቱ ላይ በጣም ጸዴ ስለሆነች ጎበዝ ስለሆነ እሱ ማይክ አደቅ ነው። ጁሱ ላይ በጣም አሪፍ እንትን ያለው ልምድም አለው። የ8 ዓመት ልምድ አለው። ከእንደዚህ አይነት ሰው ጋር ደግሞ ያው ተኝተ ዲፌንስ ማድረጉ ራሱ ከባድ ነው። ገብቷችኋል አይደል? ይህን ሳውራ የሆነ ሴዶን ደግፌ ጆኒን ነቅፌ ምናምን ነገር አይደለም። ያው ሪያሊቲውን ስናወራ ጁጁሱ ላይ ጎበዝ ነው ጆኒ። ሴዶ ግን በዚህ ልክ ዲፌንስ ማድረጉ ተመችቶኛል። ያው ባያዝለት እያልኩኝ ነበር። ሴዶ ጆኒ አጠገቡ እንዳይደርስ ቢያደርግ አሪፍ ነበር። ስህተት የሰራው ሴዶ እጁን ከፍቶ ነበር ሲሄድበት የነበረው። ይህን አጋጣሚ ተጠቅሞ ነው ጀለስ። በዛ ፍጥነት ተይዘ ደግሞ ምንም አይነት ምላሽ በዛ ሰዓት አትሰጥም። ቅድሚያ ነበር መጠንቀቅ የነበረበት። ያው አስተያየት ለሰጪው ቀላል ነው፣ ቡጢ ለሰጪው ቀላል ነው እንደሚባለው አስተያየት ለሰጪው ቀላል ነው። ግን ደግሞ ሴዶ ያው ንቃተ ህሊና የፈጸመውን ስህተት ሲያወራ ነበር። ከዛ ስህተት ደግሞ ያስተካክላል ያሻሽላል ብለን ነበር የጠበቅነው፣ ግን አልሆነም። ግን ድጋሚ ቢፋየቱ ምን ይመስላችኋል? እግዚአብሔርን በቃ እኔ ለምን እንደሆነ አላውቅም። ሴዶ በጣም የሚመታውና የሚያቀጥቅጦ የሚያሸንፈው ነው እየመሰለኝ የነበረው እና አሁንም ቢሆን ሊሆነ ድጋሚ እንደዚህ አይነት አጋጣሚ ቢፈጠር ሴዶ ቅጥቅጥ አድርጎ ይመታው ነው ይመስለኝ። የምር ለምን ሪማች አይኖርም? ሪማች አንድ ዙር ብቻ ቢኖር አሪፍ ነው። ያው ንቃተ ህሊና እንዴት እንዳሸነፈ አይታችሁታል። ወግራ ነው ያሸነፈችው ጀለስ። አልጠበቅኩም ባይዘው በጣም ዲፌንስ የሚያደርግ መስሎኝ ነበር ሮቤል። ግን ንቃተ ትምህርት ወስዳለች፣ ከጆኒ ትምህርት ወስዳለች። ያው በፊትም የነበረው ልምድ ነበር። ሞር ደግሞ ጆኒ ጋር ከሰለጠነ በኋላ ነው ይህን ነገር ያመጣው ብዬ ነው ማምነው። እና ሴዶም አንድ እድል ቢሰጠውና በደንብ ጁጁሱ ላይ ሰርቶ ቢመጣ ባይነኝ። እና ጫወታው የትላንትናው ጸዴ ነበር። ከባለፈው ይልቅ የትላንትናው ጌም ያበደ ነበር። ቢሆንም ሴዶ አልሐምዱሊላህ ብሏል። በቃ ፈጣሪ ነው እድል የሚሰጠው። ያሸነፈኝ በጁጁቱ ልምዱ ተጠቅሞ ነው እንጂ በዛ በስትራይክ ቢሆን አጠቃው ነበር ብሎ ነበር። ያው እንዳለውም እንደዛው ነው። የኔም ሀሳብ እንደዛ ነበር። እሱም ያለውን ልምድ ነው። በእርግጥ ኤምኤምአይ ማለት ሚክስድ ማርሻል ስለሆነ ያላችሁን ጥበብ ተጠቅማችሁ ነው የምታሸንፉት አይደል? በዛ ኬዝ ነው። ሆነም ግን አሪፍ ነበር። ወደ ታይሰን ስንመጣ ደግሞ ታይሰንች እና ምች እንድነች እኔ ታይሰን እንዲያሸንፍ ፈልጌ ሙዱ ይመቸኛል እሱ ልጅና እሱ እንዲያሸንፍ ፈልጌ ነበር። ያው አልሆነም። ያጋጥማል ባይዘው። ያው ንቃተም በመጀመሪያው ዙር ከታይሰን በላይ አላወራም። ከታይሰን በላይ ነው ያወራው። ታይሰን እንደውም እኮ እችና ምች እንድንች ብቻ ነው ያለው እንጂ ሌላ ብዙም። ግን ደግሞ ከኋላ ስለ ታይሰን ሲወራ ሌላ ነገር በቪዲዮ መጥቶ ነበር። እሱን እናንተ ድረሱበት።
ቲክቶክ እያየው ነበር እና የሽንፈቱ ምክንያት ምን ሊሆን ይችላል ተብሎ ብዙ መላምት እየተሰጠው ነበር፣ እያወራ ነበር ሰውም። ያው እኔ አክቹዋሊ በዛ አላምንም። አሪፍ እየተጫወተ ነበር። ሆኖም በልጦታል አብርሽም ጸዴ ሰው ነው፣ በጣም ምርጥ ሰው ነው፣ ተመችቶኛል። እሱም በማሸነፉ ደስተኛ ነኝ። ያው ታይሰን እንዲያሸንፍ ፈልጌ ነበር፣ ግን አብርሽም በማሸነፉ አልደበረኝም። ሌላው ደግሞ ወደ ንቃተ ህሊና ስንመጣ ንቃተ በቃ በደንብ ልምድ ወስዳን የመጣችሁ ማን አትሰማም። ያው አክቹዋሊ ገና ሲገባ ነው እንደሚያሸንፍ ያወቅኩት። ግልጽም ነው ደግሞ እንደሚያሸንፍ፣ ግን ጉልበት አለው ሮቢ ማን ትንሽ እድል ቢሰጣጡ አይታወቅም ነበር። ሆኖም ግን ያው አስተኝቶ ነው የቀጠቀጠው። ወግሮ ነው ያሸነፈው እና ዛስ ጉድ ተመችቶኛል። ሌላው ደግሞ ረቢቅ በቅ በዝረራ ጧኖማን እልም ነው በቃ የተመቸኝ ጌም ማለት ነው። እግዚአብሔርን ረቢቅ አኩርቶና በቃ ረቢቅን እየጠበቅኩት ነበር። ላይክ ፈርቼ ነበር እንዲያሸንፍ ስለምፈልግ። በኖካውት መዘረሩ ደግሞ በጣም ነው የተመቸኝ። በቃ ጸዴ ጌም ማለት ነው። በቃ የማታው ጌም ሁሉም አሪፍ ነበር፣ ጸዴ ነው። የሁሉም ጌም ተመችቶኛል። ዋናው ግን የሴዶ መሸነፍ በጣም የምር ነው ምላችሁ፣ እንቅልፍ ያልመጣ ብሎኝ በጣም ደብሮኝ ነበር። ከጀለስ ጋር ነበር ያየ ነው። እሱ እንደውም ተኛ። እኔ ብስጭትጭት ብዬ ለምን አልኩኝ። በቃ ዋይ ሴዶ ያጋጥማል። ግን ሪማች ቢኖር ጸዴ ነው። ያበደ ጌም ነበር የትላንቱ ጌም እና እናንተ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ኮመንት ስር ጻፍ አድርጉና ቀጣይ መተን እናወራበታለን። ለዛሬ የነበረን ቆይታ ነበር። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግ ይህን ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይቸማችሁ።